የሰማኒያዎቹና የዘጠናዎቹ የኢትዮጵያ የሳሎን ድባብ ነበር። የሳሎን ዕቃ ብቻ ሳይሆን የምሽት መሰብሰቢያ የሀብታምነት መለኪያ የነበረውን ያም ቦርጫሙን ቲቪ ታስታውስታላችሁ? የእንጨት ሳንቃውን ከፍተን ግዙፉን ቁልፍ ጠቅ አድርገን ስንከፍተው ናሽናል የሚለውን ጽሑፍ በስክሪን ላይ ሲበራ ስናየው ደስታው በቀላሉ የሚረሳ አልነበረም። በ20ኛው ክፍለ ዘመን የዓለምን ብቻ ሳይሆን የእያንዳንዱን ኢትዮጵያዊ ቤት የተቆጣጠረው ናሽናል በጃፓን አነስተኛ ወርክሾፕ ውስጥ ተጀምሮ እንዴት የዓለምን ኤሌክትሮኒክስ ሊቆጣጠር ቻለ? ታሪኩ የሚጀምረው በአውሮፓውያን አቆጣጠር በ1918 በጃፓን ውስጥ ነው። ኮኖሱኬ ማትሱሺታ የተባለ ወጣት አነስተኛ የኤሌክትሮኒክስ ኩባንያ ሲመሰርት ዓላማው አንድ ብቻ ነበረ። እሱም ለእያንዳንዱ ሰው ተደራሽ የሆነ ጥራት ያለው ምርት መስጠት። በ1927 ኩባንያው ናሽናል በሚል ምርጥ ስም አስተዋወቀ። ትርጉሙም ደግሞ የህዝብ ማለት ነበረ። ታዲያ የኮኖሱኬም ዓላማ በየቤቱ የሚያስፈልጉ ዕቃዎች ሆኖ መገኘት ነበረ። በ1970ዎቹና 80ዎቹ ናሽናል በሰራቸው ድንቅ ጥራት ያላቸው ስራዎች ማግኔትና ሲአርቲ ስክሪን ቴክኖሎጂዎች ምክንያት የዓለም አቀፍ ገበያን በሚያስደነግጥ ሁኔታ ተቆጣጠሩት። በተለይም ደግሞ በኢትዮጵያ ውስጥ ናሽናል ማለት የቲቪ ሌላ ስሙ ነበረ። እናም በጊዜው ቲቪ ገዛን ሳይሆን የሚባለው ናሽናል ገዛን ነበር የሚባለው። ናሽናል ቲቪዎች ልዩ የሚያደርጋቸው ጥንካሬያቸው ነበር። ለ30ና ለ40 ዓመታት ያለምንም ብልሽት ያገለግሉ ነበረ። ብዙዎች የምናስታውሰው የእንጨት ሳንቃ ያለውን ናሽናል ቲቪ ስክሪኑ እንዳይቦጫጨር ወይም ልጆች እንዳይጫወቱበት በቁልፍ ይቆለፍ ነበር እያሉ ያወራሉ። እናም በአንዳንድ ቤት ውስጥ ዳንቴል ጣል ይደረግባትም ነበር። ነገር ግን የንግድ ዓለም ሁልጊዜ ይለዋወጣል። በዓለም አቀፍ ገበያ ናሽናል የሚለው ስም በሌሎች ኩባንያ ተይዞ ስለነበረ ኩባንያው ከሰሜን አሜሪካ ጀምሮ ምርቶቹን ፓናሶኒክ በሚል ስም መሸጥ ጀመረ። በመጨረሻ በአውሮፓውያን አቆጣጠር በ2008 ኩባንያው ታሪካዊ የሆነ ውሳኔ አስተላለፈ። ናሽናል የሚለውን የሚወደድ ስም ሙሉ በሙሉ በመተው ሁሉንም ምርቶቹ በፓናሶኒክ ስም ስር ሆነ። ታዲያ ዛሬ ናሽናል የሚለውን ስም ቢጠፋም ከብዙዎች ልብና ትዝታ ግን አይጠፋም። የልጅነት ፊልሞች እና የቤተሰብ ፍቅር ትዝታዎች ከዚሁ ጥቁር ሳጥን ጋር የተያያዙ ነበሩ። እናንተስ ናሽናል ቲቪ ሲባል ይበልጥ የምታስታውሱት የትኛውን? በቁልፍ የሚቆለፍብን ሳጥን ወይስ ስክሪኑ ሲበላሽ የምንደበድበው? እስኪ ሐሳባችሁን በኮመንት ሴክሽን ላይ ጻፉልኝ። የዛሬ ቪዲዮ ይህን ይመስላል። ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስክንገናኝ ቻው።